ይህ የጻፊ ትእዛዛት የንጉሥ ስሎ ዲስኩር አይደለም። ይህ በሃይማኖት፣ በጎሰኝነት፣ በቆዳ ቀለም አሊያም በሌላ አይነት ምክንያት በግነት የተጻፈ ልብ ወለድ መሰል ታሪክም አይደለም። ይህ እውነት ነው። ለህሊና ለአገርና ለወገን ኖሮ የማለፍ የማውራት ሳይሆን የማድረግ ጀብዱ። ለመወደድና እውቅናን ለማግኘት ሳይሆን ለራስ መስዋዕት ሆኖ ሌሎችን ለማዳን ለመወደስ ሳይሆን ሀገርና ወገንን ለማኩራት የተከፈለ መስዋዕትነት ኖሮና ሆኖ ማለፍ። አንተ ሞተ ያኖርካቸው ጀብድን ሲደብቁብህ አይተው እንዳላዩ ሰምተው እንዳልሰሙ ዝም ጭጭ ምጭጭ ሲሉ ገድልህን ለመጻፍ ብዕራቸው ብትደርቅ ዝናህን ለማውሳት አንደበታቸው የምስጋና ፍሬ ባያወጣ ማን ያውቃል? ካልታሰበ ዓለም ያልታሰበ ሰው ልኮ ታሪክ ከጀግኖች ማህደር እንዲከተብ ያደርግ ይሆናል። አቢቹ አቤ ከሰላሌ እስከ ማይጨው የጀግንነት ጀብ አዶልፍ ፓርልሳክ እንደተመለከተውና እንደከተበው ተጫኔ ጆብሬ ወደ አማርኛ እንደተረጎመው ነጮች ባህር አቋርጠው አንዲትን የጥቁር አህጉር እንደ በሬ አርደው ቅርጫውን ተከፋፈሉ። በብሪት በእኔ የበላይ ነኝ፣ ሌላውን ረግጬ አንበርክኬ የራሴ ሎሌ አደርጋለሁ የአውሬነት መንፈስ አፍሪካውያን በገዛ ቀያቸው በዘመናዊ የጦር መሳሪያ እየቆሉ በሕይወት የተረፉትን አንገታቸውን በሰንሰለት እያሰሩ በገዛ ቀያቸው እንደ በሬ ጠምደው ያርሱባቸዋል፣ እንደ ላምም አግተው ያልቧቸው ገባ። ዛሬ የአህያን መብት ካላከበራችሁ አሁን የሰብአዊ መብት ጠበቆች በፈጣሪ አምሳል ልክ እንደነሱ የተፈጠረውን አፍሪካዊ ከእንስሳ በታች በሆነ ሕይወት እንዲማቅቅ ያደርጉት ገባ። ኢትዮጵያም የዚህ አስነዋሪና አሳፋሪ ታሪክ ዕጣ ፈንታ ይደርሳት ዘንድ ሙሶሎኒ ዋተተ። የመግደል ማሰርና ማሰቃየት ሰይጣናዊ መንፈሱን በወታደሮቹ ረጨ። አንዲትን ሉዓላዊት ሀገር ለመቀራመት ዳዳው። እናም በኢትዮጵያውያን ላይ የስቃይ የመከራና የሰቆቃ ዶፍ ያዘንብ ጀመር። አይመክቱት ነገር ከላይ በጄቶች የሚወረወረው ቦምብ ከጋሻ አቅም በላይ ነው። ጥይትን በሽመል መመከት አይቻል። የሙሶሎኒ አውሮፓ መራሽ ዘመናዊ ጄቶች እየከነፉ በሚስኪኑ የአርሶ አደር ቀይ ላይ ቦምብ ያዘንቡ ጀመር።
በጦርነቱ ስፍራ ከተሰማራው ወታደር የአንደኛው ሻለቃ መሪ የነበሩት ደጃዝማች አበራ ለአዶልፍ ፓርልሳክና ኮሎኔል ኮኖቫሎቭ እንዲህ ያወጓቸው ጀመር። አዶልፍ ፓርልሳክ እንደከተበው ደጃዝማች አበራ ድንጋይ ላይ እንደተቀመጥን ያቺን ዋርካ ታያታላችሁ አለን። አዎ አልነው። ደጃዝማች አበራ ወደ ዋርኳ ፍዝዝ ብሎ እየተመለከተ ነው። በዋርካው ስር ቋጥኝ ላይ የተቀመጠ ሰው ይታያል። ችግሬ እንግዲህ በቋጥኝ ላይ የተቀመጠው ሰው ነው አለን። ደጃዝማች አበራ አይኑን ከቋጥኛ ሳይነቅል ትናንት ሁለት ፊት አውራሪ መሪዎችን እንዳጣው ነግሬያቸዋለሁ። እነዛ ፊት አውራሪዎች የወረጃ አርሶ ቀዳሚ ጦር መሪዎች ብቻ ሳይሆኑ ወንድማማቾች ናቸው። አሁንም ወረጃ አርሶ አንድ ሁነኛ ፊት አውራሪ እንዲሾምላቸው ይፈልጋሉ። እናም ግራ ገባኝ። ነገር ግን ቋጥኛ ላይ የተቀመጠው ሰው ነው የወረጃ አርሰው የመጨረሻ ፊት አውራሪ ያለን። ታውራሪው የ16 ዓመት ለጋ ወጣት ነው። ትናንት አንደኛ ወንድሙን ከጦር ሜዳ ሬሳውን አስመጥቶ ዋርካው ስር ቀብሮ ቋጥኝ ላይ ተቀምጦ ከዛች ሳይነሳ ሁለተኛ ቀኑን ይዟል። ደጃዝማች አበራ አያችሁ፣ ገና ከሰላሌ ሳንነሳ የወረጃ አርሰው ፊት አውራሪ በድንገት ታሞ ሞቱ። ከዚያ ሁለቱ ወንድማማቾች ጦራቸውን በጥንድ በህብረት እየመሩ የመጨረሻ ወንድማቸውን አቢን ወይንም አብቹን አስከትለው መጡ። ትናንት አንዱ በጦር ሜዳ በጀግንነት ጦሩን እየመራ ግንባር ቀደም ሆኖ ሲዋጋ እንደ ጀግና በደብረ አምባ ድንገት በተተኮሰ ጥይት ወደቀ፣ በዚያውም አረፈ። ሁለተኛው ፊት አውራሪ ይማረክ በመድፍ ጥይት ብትንትኑ ወጥቶ ይውደቅ አይታወቅም። ሁለት ወንድማማቾች አሁን በጦር ሜዳ አንደኛው ሞቶ ሬሳውን አግኝተነው፣ ሌላኛው ደግሞ ሬሳው ሳይገኝ አሊያም በሕይወት ሳይገኝ ጠፍቷል። አሁን የቀረኝ ገና የ16 ዓመት ልጅ ገና አባይን ሳንሻገር እናታቸው በአካል አጠገቤ መጥተው አደራ ያሉኝ ልጅ ምን ላድርገው? ጦር ሰጥቼ ወደ ሰላሌ ብልከው እንኳን ከሽፍቶች ላያመልጥ ይችላል። ጦሩን እንዲመራ ገፋፍቼ ደግሞ እንደ ወንድሞቹ በዚህ ሜዳ ላይ ቢወድቅ ሞቶም ቢቀር የፈጣሪ ሥራ ሆኖ እኔ ወደ ሰላሌ ብመለስ እንዴት አድርጌ ያሮጊቷን ዓይን ማየት እችላለሁ? በዚህ ጉዳይ ፈጣሪ ብቻ ይርዳኝ። ግራ የገባ ነገር አዶልፍ ፓርልሳክ ከፊት ለፊቱ ጦርነት እያለ ደጃዝማች አበራ ስለዚህ አንድ ፍሬ ልጅ እንዲመጨነቃቸው ስለ ልጁ እንዲያውቅ ጉጉት አጫረበት። በዚህም ስለ አቢቹ ይህንን ሰማ። አቢቹ አባትየው ሁሌም ትንሹ ልጃቸው ዘመናዊ ትምህርት ተምሮ ዘመናዊ ሰው ሆኖ ከጊዜው ጋር እንዲራመድላቸውና እንደሳቸው ከመሬት ጋር ተጣብቆ እንዳይቀር በማለት ከልጅነቱ ጀምሮ ፊንፊኔ በመላክ አስተምሮት እነሆ በሚቀጥለው ዓመት ወደ ፈረንሳይ ሀገር ለከፍተኛ ትምህርት ተጓዥ ነበር። ምን ያደርጋል፣ ሀገር ተወረረችና ትምህርቱም ቀርቶ ሁሉም ወደ ጦር ግንባር ተባለና አቢቹም አባቱን በጃርሶ ቀብሮ እናቱን ብቻቸውን ጥሎ ሁለት ወንድሞቹን ተከትሎ በደጃዝማች አበራ ጦር ስር ተሰልፎ ተንቤን ደርሶ በመጀመሪያው ቀን ውጊያ ሁለት ወንድሞቹንና የጦር አለቆቹን አጥቶ የአንዱን ወንድሙን ሬሳ በዋርካው ስር ቀብሮ ሁለተኛውን በመንፈሱ እየፈለገና እየተሰናበተ እነሆ እዚች ቋጥኝ ላይ ሲቀመጥ ሁለተኛ ቀኑን ይዟል። ለሁለት ቀን በሰላሌ አውላላ ሜዳ ከዋርካ ስር ተቀምጦ የወንድሙን ሬሳ ማየት፣ ያውም በአካባቢው ማታ ማታ አዝማሪዎች ካቲከላ እየጠጡ በሚጨፍሩበት የሰላሌ ኮረዳዎች ኩበት እየለቀሙ እንግጫ እየለቀሙ የአካባቢውን ጎረምሳ በሐሳብ ለማማለል በቃጭል ድምፃቸው በሚያንጎራጉሩበት እዛው ደግሞ አባቱንና ሁለት ታላላቅ ወንድሞቹን በገዛ አገሩ ትዕቢት በወጠራቸው ባንዳ ሰላቶ አጥቶ የአንደኛው ወንድሙን መቃብር አጠገብ
ሌትና ቀን ንቅንቅ ሳይል የሚተክስ የ16 ዓመት ጋሚ ምናልባትም በሐሳቡ ይህ ፍርጃ ነው፣ የ40 ቀን ዕድላችን ነው። የለም ይህ የራስ ወዳድ የጨካኞችና ፋሽስቶች ርኅራኄ አልባ ብሬት ነው። ይህ የፈጣሪ ቁጣ ነው። የለም ይህ ወንድሞቼ እምቢ ለባርነት እምቢ ለሉዓላዊነት በማለት ራሳቸውን ለእርድ ያቀረቡ የቁርጥ ቀን ልጆች ጀግንነት ነው። ግን ምን ዋጋ አለው? እናንተ አጥንታችሁ ተከሰከሰ፣ ደማችሁ ፈሰሰ። ያቆያችሁትን አገር ታሪክና ድል ሌላው ቀልብሶ ባለጀብድ ሆኖ ሲያቅራራበት ይኖራል። አገሬ ኢትዮጵያ ሞኝነሽ ተላላ፣ የሞተልሽ ቀርቶ የገደለሽ በላ እያለ ይሆን? ይህ የኔ ግምት ነው። አብቹ ግን ብቻውን ቀርቷል። ዓለማችን በተለይ በፖለቲካው ዘርፍ በስግብግቦች የተሞላች ነች። የአብቹ ንጹሕ ሕሊና ግን ማንንም በፍቅር ቀፍድዶ ይዛል። አብቹ የኖረው ለጥቅሙ ሳይሆን ለንጹሕ ሕሊናው ነው። ትክክል ሆነም አልሆነም ሕሊናው የሚለውን ብቻ እያደረገ የኖረ የሰላሌ ወጣት አብቹ መሆንን ይሻል። አብቹ በደቂቃዎች ልዩነት ሐሳቡን የሚቀይር ወደ ነፈሰበት የሚነፍስ አቋም ያለው ሰው አይነት አይደለም። ለማንም የዋለበትን የውሎ ሪፖርት አያቀርብም። አለቃና ምንዝር የለውም። በቃ በሰላም በቄው እያለ የማን አለብኝነት ጀብድ የተጠናወተው ነጭ ከአውሮፓ ድረስ ባህር አቋርጦ በመርከብ ተጭኖ በቄው ወንድሙንና አባቱን ያውም አይኑ እያየ ገሎበታል። ፈጣሪ በፈጠረበት በገዛ አገሩ በገዛ ቄው ያ የሰላሌውን መረሬ ኮትቻ እያረሰ ልጄ እንደኔ አርሶ አደር ሆኖ መቅረት የለበትም እያለ ከልጅነቱ ተንከባክቦ በስስት አይኑ እያየ ያሳደገው አባቱ በትዕቢት የተወጠሩና ቄው ድረስ መጥተው የአገሩን ሉዓላዊነት የተዳፈሩ መጤዎችን ለመመከት ቀን ከሌት እየለፋ ሳለ ድንገት ሕይወቱ በገዛ አገሩ በገዛ አፈሩ ላይ አልፏል። የአባታቸውን ራዕይ ለማሳካት ገና በለጋ ዕድሜያቸው የወረጃሶ ፊት አውራሪ ጦር መሪ ከሆኑት ሁለት ወንድሞቹ መካከል አንደኛው አይኑ እያየ በፍልሚያ ላይ ሞቶ ይኸው አሁን አፈር ሊሆን ወደ አፈር ተመልሷል። አንደኛው የት እንደደረሰ አይታወቅም። አብቹ ገና አንድ ጋሜ ወጣት ነው። ሕመሙን፣ ብሶቱን፣ የደረሰበትን በደል ግፍና ጭቆናውን የሚያወጋው ሌላ የቅርብ ሰው የለውም። በልጅነቱ ከዳዴ ተነስቶ በመቆም መራመድ እንዲችል እጁን ይዘው ቀና እያረጉ እሱ መቆም አቅቶት ሲንገዳገድ እኔን እያሉ ይዘው በማሳደግ ለዛሬ ካደረሱት ወንድሞቹ ይሄው አንደኛው አፈር ለብሷል። ለአብቹ አሁን ሁሉም ግራ ሆኖበታል። ሰው እንዴት በሰው ላይ እንደዚህ ይጨክናል? ሰው እንዴት በሰው ላይ በጠራራ ፀሐይ የቦምብ ናዳ ያወርዳል?
ሰው እንዴት በሰው ላይ ይህን ያህል የአረመኔነት ተግባር ይሰራል? ሰው እንዴት በሰው ላይ እያለ ከወንድሙ ቀብር ላይ ሳይነሳ ሁለተኛ ቀን። ለዚህ የሰላሌ ፋኖ ለጊዜው ግራ የገባው ነገር ነው። ነገር ግን ሁሉም ነገር አይኑ እያየ በአደባባይ ሆኗል። ልቡ በሰው ልጅ አረመኔያዊ ድርጊት ቢሰበርም አብቹ ለሱ ባልሆነ ጊዜ ተፈጠረ። ዘመድ አዝማድ ነጮች እንደከተቡለት ሞቶ አገርን ማኖር አብቹ ፎቶም ምስልም ታሪክም የተዳፈነበት የሰላሌ ፋኖ ነው። አፄ ኃይለ ሥላሴ ግራ ገብቷቸዋል። አገራቸውን መከላከል አልቻሉም። የመጣው የወራሪ ኃይል ከአቅማቸው በላይ ነው። ስለዚህ ወደ አውሮፓ ሄደው የአውሮፓ ኅብረትን መማጸን አለባቸው። ወደዛው አቀኑ። አገሬ ተደፈረች፣ ሕዝቤ እየተደበደበ ነው፣ እባካችሁ መላ በሉን ብለው በራሳቸው ቋንቋ በአውሮፓ ኅብረት ላይ አወሩ። ነጮቹ አጨበጨቡ። እሳቸው ሲመለሱ ግን የቦምብ ውርጅብኝ በዚህ ምስኪን ሕዝብ ላይ እየወረደ ነው። በሌላ በኩል ሙሶሎኒ ለወታደሮቹ ሂዱና እነዛን ቅምጥል ደስ የሚሉ የኢትዮጵያ ሴቶች እንዳሻችሁ አድርጓቸው፣ በጣም ትዕቢት የወጠራቸው ሕዝቦች ናቸው፣ ስለዚህ የእኛ መሳሪያ መለማመጃ ይሆኑ በማለት በትዕቢት ተወጥሮ በምስኪን ሕዝቦች ላይ ጦርነት ያውጅ ገባ። አብቹ ከሰላሌ ወረጃ አርሶ ይህንን ሁሉ ታሪክ አያውቅም። እሱ በቀየው መጥቶ ወንድምና አባቱን የገደለ ጠላትን እየተከታተለ ነው። አብቹ ከሰላሌ ወረጃ አርሶ እስከ ማይጨው ክፍል 2 ሳምንት ይቀጥላል።